በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለው የሰውን ሐሳብ በቃሉ እውነት ምን እናደርጋለን? እስኪ እናፈርሳለን በሉ ባካ እናፈርሳለን። እኛ ማንን? መጽሐፍ ቅዱስ ማን ይለናል? ሰው መንፈስ ነው? ሰው ሥጋ ነው? ሰው መልአክ ነው? ሰው አምላክ ነው? ማን ነው? እነዚህ አምስት ብቻዎች የሚባሉት የመጀመሪያው እምነት ብቻ ሶላ ፌዴ፣ መጽሐፍ ቅዱስ ብቻ ሶላ ስክሪፕቱራ፣ በክርስቶስ ብቻ ሶላስ ክርስቶሶ፣ ጸጋ ብቻ ሶላ ግራስ፣ ክብር ለእግዚአብሔር ብቻ ሶሊ ዲዮ ግሎሪያ። ከእግዚአብሔር ቃል የወጣ ልምምድ፣ አስተሳሰብ፣ አነጋገር፣ የህይወት መንገድ ሁሉ ካጋንንት ነው ወይ ከሰው ነው? ምድራዊ ነው። የተወሰኑ ተወዳጅ ጥቅሶች ላይ ብቻ ከመንጠልጠል አጠቃላይ የመጽሐፍ ቅዱስን ሐሳብ መረዳትና ማወቅ ለህይወታችን ጥራት፣ ለአገልግሎታችን ብቃት፣ ለእያንዳንዱ ህይወታችን ድርጊቶች መሰረት ይሆናል። የክርስቶስ ክብር በህይወታችን እንዲገለጥ የእግዚአብሔርን ቃል እንሰብካለን፣ ደግሞም በተሰበክንበት እንኖራለን። በመኖራችን የህይወታችን ለውጥ ምድርን ይሸፍናል። እኛ በእግዚአብሔር መልክና በእግዚአብሔር ምሳሌ የተፈጠርን ምን ማለት ነው? ሥጋ፣ ነፍስ፣ መንፈስ አብረው የተዋጁበት ማንነት በፍጻሜ ዘመን በበጉ ሰርግ ራት ላይ የሚገኝ ማንነትን ማየት ነው። ሌላው ወደ እግዚአብሔር ቃል የምንሄድበት ሰዓት ነው። ከመሄዳችን በፊት ደግሞ ስለ እግዚአብሔር ቃል ዛሬ አዲስ ትምህርት ይጀመራል። ሶሻል ሚዲያ ላይ ቴሌግራም ላይ ለቀን ነበር። አይታችሁ ከሆነ አዲስ ትምህርት ነው የሚጀመረው። ተከታታይ ትምህርት ነው የምንማረው። ትምህርቱ ምን ይላል? እኛ ማንን የሚል ትምህርት አይደል? እኛ ማንን። እንደሱ ደግሞ የተፈለገው ብዙ አይነት ነገሮች እኛ እንደዚህ ነን የሚል ትምህርት በምድራችን ላይ ስለሞላ፣ አየሩ ላይ ስለሞላ፣ ስለዚህ እኛ ደግሞ ምንድነን የሚል ጥያቄ ሊኖረን ስለሚችል ይህንን ነገር ደግሞ ቀስተ ትምህርቶችን እንድንከላከል፣ ራሳችንን በደንብ እንድናቅ፣ እግዚአብሔር እኛ ማን እንደሚለን በደንብ እንድናቅ መማር ስላለብን፣ ጉባኤው መማር ስላለበት፣ መካከላችን ደግሞ እግዚአብሔር አስተማሪ ስለሰጥ አስተማሪዎችን፣ ሰባኪዎችን፣ ነቢያትን እግዚአብሔር በመካከላችን አይደል በሁሉም ነገር እግዚአብሔር በሙላት ስለሰጠን ይህንን ትምህርት እንድንማር ዛሬ ይህንን ትምህርት የሚያስተምረን ወንድማችን ፓስተር ወንድዬ ነው። ስለዚህ ከሱ 3 ሳምንቶች ተከታታይ ካለቀ በ3 ሳምንት ካልሆነ ይቀጥላል። ሁላችንም በትኩረት ማንም ሰው እንዳይቀር ማስታወሻ እየያዝን በትኩረት እንድንማር ቤተክርስቲያን ታሳስባለች። እግዚአብሔር ይባርካችሁ። ፓስተርን ወደዚህ ጋብዛለሁ። ክብር ለእግዚአብሔር ይሁን። እንደምን አላችሁ? ኢየሱስ ክርስቶስ ጌታ ነው። ይህን ትምህርት እንድንማር እንግዲህ እግዚአብሔር ድል ሰጥቶናል። ተከታታይ እሱ ላይ እናተኩራለን። እግዚአብሔር ስም የተባረከ ይሁን። መጽሐፋችን ላይ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ ይልና የሰውንም ሐሳብ ምን እናደርገዋለን? እስኪ እናፈርሳለን በሉ። እንደገና እናፈርሳለን። በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን የሰውን ሐሳብ በቃሉ እውነት ምን እናደርጋለን? እስኪ እናፈርሳለን በሉ ባካ እናፈርሳለን። ሃሌሉያ። እግዚአብሔር ባስታጠቀን ትጥቅ እናፈርሳለን። በማፍረስ ማንነታችንን አውቀን የክርስቶስ ክብር በሕይወታችን እንዲገለጥ የእግዚአብሔርን ቃል እንሰብካለን፣ ደግሞም በተሰበክንበት እንኖራለን። በመኖራችን የሕይወታችን ለውጥ ምድርን ይሸፍናል። ሃሌሉያ። አጭር ጸሎት እንጸልያለን ጌታ እንዲያስተምረን። ልዑል አምላክ እግዚአብሔር ሆይ ይህን ቀን ባርከ ስለሰጠህን፣ በዚህ ቀን ደግሞ በጽድቅ እውነት ወደ እያንዳንዳችን ስለምትመጣ ስለምታስተምረን፣ በብዙ ድል በብዙ እግዚአብሔር ሆይ ማስተዋል አንተን በሚያከብር ማንነት እግዚአብሔር ሆይ ልጅህን ኢየሱስ ክርስቶስን በሚገልጥ በመጋረጃ በማይከደን ማንነት የክርስቶስን መልክ ማብረቅረቅ እንድንችል መግለጥ እንድንችል ለእያንዳንዳችን ጥበብና ዕውቀትን እንድትሰጠን በኢየሱስ ስም ጸለይከዋል። ለሰሚም ለተናጋሪም ጸጋ ምሰጥ የጸጋ አምላክ ነህና በጸጋ ብርታት በመካከላችን እንድትሆን ጸለይከዋል። ጌታ ሆይ አስተምረን፣ በእውነት ጥበብህን ስጠን። ለእኔም ለባሪያ እግዚአብሔር ሆይ የተማሩ ምላሶች እንድትሰጠኝ እኔ ጸልያለሁ። በዚህ ማለዳ እግዚአብሔር ሆይ በምንማረው በዚህ ትምህርት በምድሪቱ ላይ ያለ አየሩን የያዘ ጠማማ ትምህርት በኢየሱስ ስም የተራገፈ ይሁን። እግዚአብሔር ሆይ በእውነት ማንነታችን አውቀን ላንተ በሚገዛ ማንነት እንድንመላለስ እንድትረዳን ጸለይኩኝ።
ሁሉም በሚችል ጌታ በኢየሱስ ስም ጸለይ፣ አሜን። ጌታ ስም የተባረከ ይሆን። የትምህርታችን ርዕስ እኛ ማንን? ምክንያቱም የተዛቡ ኔነቶች፣ የተዛቡ የኔነት ገለጣዎች ስላሉ እኛ ማንን? መጽሐፍ ቅዱስ ማን ይለናል? እነዚህን ሐሳቦች ነው ከእግዚአብሔር ቃል አብረን እንማረው። ለመግቢያ ያክል ግን አንድ ሐሳብ ማንሳት ይኖርብኛል። እንደሚታወቀው ዛሬ ፕሮቴስታንት የሚባሉት ወይም ጴንጤቆስጣውያን ወንጌላውያን እየተባሉ የሚጠሩ ቤተ እምነቶች በ16ኛው ክፍለ ዘመን በነ ሉተር፣ በነ ካልቪን፣ ዙዊንግሊን፣ ኤራስመስ የሚባሉ የለውጥ አራማጆችና አንቀሳቃሾች ተሐድሶ እንቅስቃሴው ሲነሳ ብዙ አብያተ ክርስቲያናት ተወልደዋል። ቅድም ታጌ እንዳለው ከካቶሊክ ቤተክርስቲያን የወጡ እነዚህ ሙቭመንቶች፣ ለውጦች ተሐድሶን በምድር ላይ አንቀሳቅሰዋል እና በዚያ ጊዜ 5 ብቻዎችን ዋነኛ መሰረት አድርገው ነበር የተንቀሳቀሱት፣ ወይም ደግሞ 5 ሶላስ የሚባሉት ናቸው። እነዚህ 5 ነዎች ለትምህርቴ መሰረት ስለሚሆኑ ትንሽ ተናግሬባቸው ልሂድ። እነዚህ 5 ብቻዎች የሚባሉት የመጀመሪያው እምነት ብቻ የሚል ነበራቸው። እምነት ብቻ ሶላ ፌዴ የሚል የላቲን ቃል ይጠቀማሉ፣ ወይም ደግሞ ፌዝ አሎን በእንግሊዝኛው እምነት ብቻ። ይህ የሚያሳየው እንግዲህ ጽድቅ የሚመጣው በኢየሱስ ክርስቶስ በማመን ብቻ ነው፣ በሰው ስራ ወይም ብቃት አይደለም የሚል ጽኑ አቋምና አስተምሮ ነበራቸው ማለት ነው። ተሐድሶው የመጣው እምነት ብቻ፣ ምክንያቱም በጣም የተደረተ አስተምሮ ስለነበራቸው ነው። ድነት የሚገኘው በክርስቶስ በተጠናቀቀው ስራ ብቻ ነው። ጽድቅ የሚመጣው በክርስቶስ ኢየሱስ በተሰራው የመስቀል ስራ ብቻ ነው የሚል ጠንካራ አስተምሮ ነበር ማለት ነው። ያ ማለት ድነት የሚገኘው በክርስቶስ በተጠናቀቀው ስራ በማመን ብቻ ነው። ለዚህ ነው እምነት ብቻ የሚያስፈልገው። ሌላ ድሪቶ ነገር አያስፈልገውም። በአምልኮ ስርዓቶች ለኃጢአት በሚደረግ የትኬት ሽያጭ ኢንቴሊጀንስ ይሉታል እነሱ። አንድ ሰው የእግዚአብሔርን መንግስት እንዲወርስ ከወዲሁ ትኬት መግዛት ይችላል የሚል ትምህርት ነበራቸው። ከሞተም በኋላ ዘመዶቹ ብጽዋት ከሰጡ ወይም በስሙ ትኬት ከገዙለት የእግዚአብሔር መንግስት ይወርሳል የሚል የተደረተ ትምህርት፣ ከመጽሐፍ ቅዱስ አስተምሮ የሸፈተ ትምህርት ነበረ። በስነ ምግባር ስኬቶች ድነት ይገኛል የሚል አስተምሮ ነበር። ስለዚህ እነዚህ ለውጥ አራማጆች ሲነሱ እምነት ብቻ የሚል የመጀመሪያው ጥያቄቸው ነው። ሶላ ፌዴ የሚል ነበረ። ሁለተኛው መጽሐፍ ቅዱስ ብቻ ሶላ ስክሪፕቱራ የሚል የላቲን ቃል ይጠቀማሉ፣ ወይም ስክሪፕቸር አለውን። መጽሐፍ ቅዱስ ብቻ ነው፣ ሌላ ሶርስ፣ ሌላ ዶክመንት አያስፈልገንም። ክርስቶስ መልእክቱን የላከልን ሐዋርያት ያስተማሩት ጭብጥ የሚገኘው በመጽሐፍ ቅዱስ ብቻ ነው። ከመጽሐፍ ቅዱስ የወጣ የትኛውም አስተምሮ የሰው ነው፣ ያጋንንት ነው የሚል ትምህርት ነበራቸው ማለት ነው። ኢየሱስ ክርስቶስ መልእክቱን ያስተላለፈበት፣ ሐዋርያት መልእክታቸውን ያስተላለፉበት ቅዱስ ቃሉ ብቻ ነው። መጽሐፍ ቅዱስ ብቻ በእምነትና በተግባር ጉዳዮች ላይ ዋነኛ ነው፣ የበላይና የመጨረሻው ባለስልጣን ነው የሚል አቋም ነበራቸው። ለዚህ ነው ተሐድሶውን ያመጣው ማለት ነው። ሶስተኛው የሚጠቅሱት በክርስቶስ ብቻ የሚል ነው። ሶላስ ክርስቶሶ ወይም ክራይስት አሎን የሚል በክርስቶስ ብቻ። ኢየሱስ ክርስቶስ በእግዚአብሔርና በሰው ልጅ መካከል ብቸኛ የሆነ አስታራቂ እሱ ነው። ከእርሱ ውጭ ሌላ የለም፣ ሌላ መካከለኛ ሊሆን የሚችል የለም። ምክንያቱም የተሐድሶ አራማጆች ከካህናት ከቅዱሳን ወይም በማርያም መካከለኛነት ድነት ይገኛል የሚለውን ሐሳብ በዚህ እውነት ነው ያፈረሱት። በእኛና በእግዚአብሔር መካከል ያለ መካከለኛ ክርስቶስ ብቻ ነው። የክርስቶስ በመስቀል ላይ የከፈለው የስርየት መስዋዕት ብቻ ሰዎችን ለመዋጀት ከእግዚአብሔር ጋር ለማስታረቅ እግዚአብሔር የሰጠው መንገድ ነው የሚል አቋም ነበራቸው። አራተኛው ሶላ ግራሺያ የሚል ነው፣ ወይም ደግሞ ጸጋ ብቻ። ሰው የሚድነው በጸጋ ብቻ ነው። ሰርቶ አይድንም፣ ታግሎ አይድንም፣ ገዳም ገብቶ አይድንም፣ ተራራ ቧጦ አይድንም። ምክንያቱም የድነታችን በር ጸጋ ብቻ ነው። ሰው ስለማይችል፣ ሰው ብቁ ስላልሆነ የእግዚአብሔር መንግስት
ሊወርስ የሚያስችለው የእርሱ የሆነ አንዳች ነገር ስለሌለው እግዚአብሔር ለሰው ያዘጋጀው ጸጋ ብቻ ነው። ግሬስ አለው። ከጸጋ ውጭ ወደ እግዚአብሔር መንግስት መግባት አይቻልም። መዳን የእግዚአብሔር ጸጋ ብቻ ውጤት ነው። የሰው ጥረት ወይም ብቃት ድነትን አይሰጥም የሚል አስተምሮ ይዘው ነው የተነሱት። ስለዚህ የተሐድሶ አራማጆች የሰው ልጆች ራሳቸውን ማዳን ፈጽሞ እንደማይችሉ አጽንኦት በመስጠት ሰበኩ፣ አስተማሩ፣ ተሐድሶውን አመጡት። መዳን ከእግዚአብሔር የሚገኝ ነፃ ስጦታ ነው። ማናችንም ዋጋ አልከፈልንም። ዋጋ ተከፍሎልን ሄዳን ነው። ሃሌሉያ! እግዚአብሔር ዋጋ ከፈለልን እና ዳንን። በጸጋው አዳነን። ብቃት የለንም፣ አቅም የለንም። አቅማችንን ያወቀ እግዚአብሔር ሳይከለክል በጸጋ ልጁን ሰጠንና ዳነን። ስለዚህ ድነት የእግዚአብሔር የጸጋ ውጤት እንጂ የሰው ጥረት አይደለም የሚል ጽሩ አስተምሮ ነበራቸው። አምስተኛው አስተምሯቸው ክብር ለእግዚአብሔር ብቻ የሚል ነው። ሶሊ ዲዮ ግሎሪያ የሚል የላቲን ቃል ይጠቀማሉ። ያ ማለት ቱ ዘ ግሎሪ ኦፍ ጋድ አሎን ማለት ነው። ለእግዚአብሔር ብቻ ክብር የሚገባው እግዚአብሔር ብቻ ነው። ሕይወትና መዳን ሁሉ ለእግዚአብሔር ክብር ነው። የዳናችሁት ለእግዚአብሔር ክብር ነው። ይህ መርህ እግዚአብሔር ከፍጥረት እስከ ቤዛ ድረስ ያለውን የሚደረገውን ነገር ሁሉ በመጨረሻም ለክብሩ እንደሚያደርገው ይህን አስተምሮ ያስተምሩ ነበረ። ተሐድሶን ያስነሳ ይሄ ነው። የሰው ልጆች ቤተ ክርስቲያንና መዳን ራሱ ለሰው ክብር ሳይሆን የእግዚአብሔርን ታላቅነት ለማጉላት እንደሆነ በደንብ አድርገው አስምረው ነበር። አሁን ወደ ትምህርቴ እየመጣሁ ነው። በእኔ መረዳት ሶላ ስክሪፕቱራ የሚባለውን ወይም መጽሐፍ ቅዱስ ብቻ የሚለው አስተምሮ አሁን እየተናደ የመጣ ይመስለኛል። ምክንያቱም መጽሐፍ ቅዱስ ብቻ የሚለው አቋም ለሌሎች አቋሞች በቀጥታም ሆነ በተዘዋዋሪ መሰረት ነው። የትምህርታችን፣ ያስተሳሰባችን፣ ያደራረጋችን መሰረት የእግዚአብሔር ቃል ነው። ከእግዚአብሔር ቃል የወጣ ልምምድ፣ አስተሳሰብ፣ አነጋገር፣ የህይወት መንገድ ሁሉ ካጋንንት ነው ወይ ከሰው ነው? ምድራዊ ነው። ኢየሱስም ከሐዋርያቱና ከደቀ መዛሙርቱ የእምነት አባቶች የተማር ነው እና መጽሐፍ ቅዱስ የሚነግረን እውነት በህይወታችን የምንለማመደው እንዲሆን እግዚአብሔር ይፈልጋል። ከዚህ ከወጣ መሰረታችን ለቀናል ማለት ነው። የትምህርታችን ምንጭ ምንድን ነው? እንደ ሌሎች ሃይማኖቶች በትውፊት፣ በገድል፣ በተለያዩ ጽሑፎች ላይ የተመሰረተ እምነት የለንም። እምነታችን መሰረቱ የእግዚአብሔር ቃል ስለሆነ ገድልና ዶግማ አይደለም። የህይወታችን መሰረት የእግዚአብሔር ቃል ነው። ስለዚህ ነው በዚህ ምክንያት መጽሐፍ ቅዱስ ብቻ የሚለው መሰረታችን ከኛው ከተሐድሶ አራማጆቹ ከምንለው መሸርሸር ላይ ይታያል። የመሸርሸር አደጋ እየታየ ይገኛል። ስለዚህ ትርጉማችን መጽሐፍ ቅዱስን ከአውዱ በተፋታ መልኩ በቃላቶች ላይ በመንጠልጠል ሳይሆን በመልእክቱ ላይ በማተኮር አውዱን ጠብቆ በመልእክቱ ላይ በማተኮር ሊሆን ይገባል ማለት ነው። ያ ብቻ አይደለም። የራሳችን አስተምሮ እንዲደግፍልን ቃሉን በመጠምዘዝ ሳይሆን በንጹህ ሕሊናና በመገዛት ለእግዚአብሔር በመገዛት መጽሐፉን ልናጠናው ይገባናል። ያ ብቻ አይደለም። የተወሰኑ ተወዳጅ ጥቅሶች ላይ ብቻ ከመንጠልጠል አጠቃላይ የመጽሐፍ ቅዱስን ሐሳብ መረዳትና ማወቅ ለሕይወታችን ጥራት፣ ለአገልግሎታችን ብቃት፣ ለእያንዳንዱ ሕይወታችን ድርጊቶች መሰረት ይሆናል። ስለዚህ የምንመለሰው ወደ ሶላ ስክሪፕቱራ ነው ማለት ነው። መጽሐፍ ቅዱስ ብቻ ያስተምሮታችን ሶርስ፣ ያስተምሮታችን መነሻ፣ ያስተምሮታችን ጭብጥ መጽሐፍ ቅዱስ ብቻ ሊሆን ይገባል። ስለዚህ እኛ ማነን? እኛ በክርስቶስ ማነን? እኛ ማነን? በፍጥረታችን እኛ ማነን? ስንፈጠር እኛ ማነን? ስለ ክርስቲያናዊ ማንነትና መንፈሳዊ ለውጥ በጣም አስፈላጊ ከሆኑ የመጽሐፍ ቅዱስ ትምህርቶች አንዱ እኛ ማን እንደሆንን ማወቅ ነው። ሰው ማን ነው የሚለው ነው ማለት ነው። ሰው መንፈስ ነው? ሰው ስጋ ነው? ሰው መልአክ ነው? ሰው አምላክ ነው? ማን ነው? ሁሉም ትምህርቶች ስላሉ ማለት ነው እናነሳቸዋለን። የሚቀጥለው ሳምንት በዛ ላይ እንመጣ። ማን አንተ? አንቺ ማንሽ? እኔ ማን ነኝ? መጽሐፍ ቅዱስ ነው የሚነግረን፣ ማንነታችን የሚነግረን። ከመጽሐፍ ቅዱስ የወጣ አስተምሮ ከሆነ
ምንጩ መፈተሽ አለበት። ሰዋዊ ፍልስፍና ነው፣ ምድራዊ ነው። አንዳንዶች ያጋንንትን ትምህርት እያደመጡ እንደተባለ አጋንንታዊ ነው። መጽሐፍ ቅዱስን መሰረት ያደረገ ትምህርት ግን እግዚአብሔራዊ ነው። እርሱ ነው ዘላለማችንን የሚወስነው። አሜን ትላላችሁ? መጽሐፍ ቅዱሳዊ አስተምሮ ዘላለማችን ይወስነዋል። የሰው ፍልስፍና አይደለም የኛን ህይወት የሚቀርጸው የሚለውጠው። የኛ ምኞት የኛ ፍላጎት አይደለም ማንነታችንን የሚቀርጸው። እግዚአብሔር ራሱ ማን እንደሆነን አስቀድሞ ነግሮናል። እሱን ልናዛባው አንችልም፣ እሱን ልንቀይረው አንችልም፣ እሱን ልንለውጠው አንችልም። መጽሐፉ ብሏልና እግዚአብሔር ተባረከ ይሁን። ስለዚህ ከዚህ በታች የምንመለከተው እንግዲህ ከሰው ልጅ ፍጥረት ጀምሮ የሚጀምርና በክርስቶስ ቤዛነት አዲስ ፍጥረት በመሆን ያለውን ሂደት እና ከዛም በኋላ ዘላለማዊ አቋማችንን የሚያካትት ትምህርቶች በእነዚህ ሳምንታት ከጌታ ፊት ለመማር እንሞክራለን። አዎ የኛ ተፈጥሮ ምንድነው ታውቃላችሁ? ፍጥረታችን ማንነታችን የእግዚአብሔር መልክና ዓላማ ያለው ዲዛይን ነው። እደግመዋለሁ። ፍጥረታችን ወይም ማንነታችን የእግዚአብሔር መልክና ዓላማ ያለው ዲዛይን ነው። ይሄ ማለት በእግዚአብሔር የተሰራ ዲዛይን የተደረገ ነው ማለት። በዘፈቀደ በአጋጣሚ በሆነ ክስተት የመጣን አይደለንም። ፍጥረታችን አንደኛ የእግዚአብሔር መልክ አለበት። ያ ብቻ አይደለም፣ የእግዚአብሔር ዓላማ አለው። ያ ብቻ አይደለም፣ ዲዛይን የተደረገው በእግዚአብሔር። ፍጥረታችን እግዚአብሔር ነው ዲዛይን ያደረገ። እንዴት መሆን እንዳለብን ማን መሆን እንዳለብን ዲዛይን ያደረገው ራሱ እግዚአብሔር ነው። ስለዚህ ወደ ጭብጤ ልሂድ። የመጀመሪያው ነገር ሰው በእግዚአብሔር አምሳል የተፈጠረ ነው። ሰው ማን ነው ስንል እኛ ማንን ስንል በእግዚአብሔር አምሳል የተፈጠርን ነን። ስለዚህ ሰው ፈጣሪ አይደለም ማለት ነው። በሌላ አነጋገር ሰው የተገኘ ነው፣ መገኛ ያለው ሰው የተፈጠረ ነው። ፈጣሪ ያለው ባለቤት ያለው ነው ሰው። ይህን ሐሳብ በደንብ የዘፍጥረት መጽሐፍ ሌሎች መጽሐፍ በደንብ ያብራሩልናል። ሰው በእግዚአብሔር አምሳል ተፈጠረ ስንል እንዴት ነው የተፈጠረ? የመጀመሪያው ነገር በመለኮታዊ ውሳኔ የተፈጠረ ነው ማለት ነው። አጋጣሚያዊ ክስተት አይደለም። በመለኮታዊ ውሳኔ የተፈጠረ ነው። ምን ማለት ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የመከሩበት ፍጥረት ነው። ጌታ ይባረክ። ደስ አይላችሁ? አንተ አንቺ እኔ የተሰራ ነው እግዚአብሔር መክሮብን ነው። ምን አይነት ይሁኑ ብሎ መክሮ ዘፍጥረት ላይ የሚነግረን ይሄን ነው እኮ። የሰው ልጅ ፍጥረት በመለኮታዊ ምክር ቤት ቀርቦ የተወሰነ ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሣዎችን፣ የሰማይ ወፎችን፣ እንስሳትንም፣ ምድርንም ሁሉ በምድር ላይ የሚንቀሳቀሱን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው እያለ ይቀጥላል። ፍጥረቱ በእግዚአብሔር ምክር ውስጥ ያለ ነው ማለት ነው። እኔ፣ አንተ፣ እኛ በእግዚአብሔር ምክር ውስጥ ነበርን። ሰው የሚባለው ወደ ምድር ሳይመጣ ከምድር አፈር ሳይበጅ እስትንፋስ ሳይሰጠው በእግዚአብሔር ዲዛይን ውስጥ የነበረ ነው ሰው። ማንነታችን ፍጥረታችንን ካላወቅን ወይ ተራ እንደሆን እንቆጥራለን ወይም ደግሞ የማይገባንን እንመኛለን። ሁለቱም አደጋ አለው። አሁን ያነበብኩላችሁ ዘፍጥረት ምዕራፍ 1 26 27 የሰውን ልጅ አመጣጥ ነው በደንብ አድርጎ የሚያሳይ። የሰው ልጅ በአጋጣሚ ወይም በተፈጥሮ ዝግመተ ለውጥ የመጣ አይደለም እያለን ነው መጽሐፉ። በኢቮሉሽን ፕሮሰስ የመጣ አይደለም። የእግዚአብሔር ቀጥተኛ የሆነ እግዚአብሔር ሆን ብሎ የፈጠረውና በምድር ላይ እንዲገለጥ ያደረገው ፍጥረት ነው። ለዚህ እኮ ነው መለኮት ራሱን የሰጠው እኮ ይህን ሰው በእግዚአብሔር ዲዛይን የተሰራ ከመሆኑ ጋር ተያይዞ ነው። የሚገርማችሁ የሰው ልጅ የተፈጠረው ከመለኮታዊ ፍቅር እና ዓላማ አንጻር እንደሆነ መረዳት ያስፈልገናል። ስለዚህ ሰው በእግዚአብሔር የተፈጠረ ነው። እንዴት ተፈጠረ ስንል በእግዚአብሔር ምክር የተፈጠረ ነው። በእግዚአብሔር ምክር እግዚአብሔር ሰዎችን የፈጠረው ከሌሎች ፍጥረታት ሁሉ የተለየ የፍጥረት ዘውድ አድርጎለት የፍጥረት ሁሉ ቁንጮ አድርጎት እንደ ወገናቸው ከተባሉት በተለየ በአምሳሉ የተፈጠረ ነው።
ሁሉንም እንደ ወገናቸው አደረገ። እስኪ በሉ ሁሉንም እንደ ወገናቸው አደረገ በሉ። እናንተ ግን እንደዛ አይደላችሁም። እነሱን ሁሉንም እንደ ወገናቸው አደረገ። በሰማይ የሚበሩትን፣ በባህር ያሉትን፣ በምድር ላይ የሚንቀሳቀሱትን፣ በመሬት የሚርመሰመሱትን እንደ ወገናቸው አደረገ። እኛን ግን ከእርሱ ወገን አደረገን። ሃሌሉያ። እኛ በእግዚአብሔር አምሳል ነው የተፈጠርነው። የእግዚአብሔር መልክ ነው እኛ ጋር ያለው። አንተ ዝንጀሮ አይደለም። አንተ በምድር ላይ የሚርመሰመሱ በባህር አሳ ያለው አይደለም፣ የሚበሩት አይደለም። አንተ በእግዚአብሔር አምሳል የተፈጠርክ፣ አንቺ በእግዚአብሔር አምሳል የተፈጠርሽ ሰው ነሽ። እኛን ከሱ ወገን አደረገን። ስለዚህ ማንነታችንን ማወቅ ጥሩ ነው። በእግዚአብሔር ዲዛይን፣ በእግዚአብሔር ሐሳብ የተፈጠርን ማለት ነው። ያ ብቻ አይደለም። ሰው በእግዚአብሔር አምሳል የተፈጠረ ነው ስንል እግዚአብሔር አስቦ አልሞ ፈጠረው ብቻ አይደለም። ሁለተኛው ሲፈጥረው በመልኩና በምሳሌው ነው የፈጠረው። ኢሜጅና ላይክነስ የሚለው በጣም ወሳኝ ቃላቶች ናቸው። እግዚአብሔር ማለት ሰውን በመልካችን ከዛ እንደ ምሳሌያችን። ሳምንት ማነሳው የስተት ትምህርቶች የሚንጠለጠሉት እነዚህ ሁለት ቃላቶች ላይ ነው። መልክና ምሳሌ ያነሱና እኛ እኮ በመልኩ በአምሳሉ ስለተፈጠርን ትንንሽ እግዚአብሔሮች ነን ብለው ቁጭ አሉ ማለት ነው። አልሆንምም፣ አንሆንምም፣ ሆነም አናቅም። ሰው አምላክ ሆኖ አያውቅም፣ አይሆንምም፣ ለዛም አልተፈጠረም። ሰው ነው። ግን የእግዚአብሔር ቤተሰብ በእግዚአብሔር መልክ የተፈጠረ። ስለዚህ ምሁራኖችና ሃይማኖት ሊቃውንት ይሄ የኢሜጅን ላይክነስ የሚለው የላቲኑ ቃል ኢማጎ ዴይ የሚል ቃል ነው የሚጠቀመው እና የኢሜጅ ኦፍ ጋድ የሚባለው ማለት ነው። ለረጅም ጊዜ ክርክር የነበረበት፣ ብዙ ሰዎች ሙግት ያደረጉበት። ምክንያቱም የኖስም ኢንፍሉዌንስ ወይም ጫና የመጀመሪያውን ቤተክርስቲያን ሳይቀር አናውጧት ነበረ ከዚህ ጋር በተያያዘ እና ይሄ ምን ማለት ነው? በእግዚአብሔር መልክና ምሳሌ መፈጠር ወይም ደግሞ ኢማጎ ዴይ የሚለው የላቲን ቃል ምን ማለት ነው ስንል ሶስት ዋና ገጽታዎችን ያብራራልናል። እኛ በእግዚአብሔር መልክና በእግዚአብሔር ምሳሌ የተፈጠርን ምን ማለት ነው? ሶስት አቅጣጫዎችን መረዳት ይችላል። አንደኛው መዋቅራዊ ገጽታችን ነው። ይሄ ተፈጥሯችን እግዚአብሔር ምን ያደርጋል? ያንጸባርቃል። መዋቅራችን ራሱ ስንፈጠር ውቅራችን፣ እሱን ወደ ኋላ አነሳለሁ። ውቅራችን ሰው ሲፈጠር እውቀት፣ ፈቃድ፣ ስሜት ያለባት ነፍስ፣ ደግሞ ከእግዚአብሔር ጋር ኮሙኒኬት የሚያደርግባት መንፈስ፣ ደግሞም አካል አለ። ስለዚህ እግዚአብሔር እፍ አለበት ሰው ሕያው ነፍስ ያለው ሆነ ሲል በተለይ ነፍስና መንፈሳችንን ስናነሳ ውቅራችን በደንብ ከመለኮት ጋር ያለን ግንኙነት ያሳያል። ያው እግዚአብሔር መንፈስ ስለሆነ እንደኔና እንደናንተ አካል ስለሌለው ተፈጥሯችን እግዚአብሔርን ያንጸባርቃል። ሁለተኛው ይሄ ኢማጎ ዴይ የሚለው መገለጫው ግንኙነታችን ገጽታ ነው። ሁለተኛው የግንኙነት ገጽታ ነው። ይሄ ማለት ህብረታችን እግዚአብሔርን ያንጸባርቃል። በአብ በወልድ በመንፈስ ቅዱስ መካከል ያለው ያ ህብረት እኛም ውስጥ አለ። ያ ህብረት በሰዎች ውስጥ ያ ህብረት አለ። ስለዚህ የግንኙነት ገጽታ ነው። ህብረታችን እግዚአብሔርን ያንጸባርቃል። ለዚህ ነው ዮሐንስ ሲናገር ህብረታችን ከአብ ጋር ከልጁም ከጌታ ከኢየሱስ ጋር ነው ብሎ ሰውን ወስዶ ሁሉ ጊዜ ከእግዚአብሔር ህብረት ጋር ነው የሚጨምረው። ሶስተኛው ተግባራዊ ገጽታችን ነው። ይሄ ሞራል ስታንዳርዳችን፣ ሞራል ኤክሰለንስ ምንለው ቨርቹ፣ እሱ በጣም ወሳኝ ነገር ነው። ተግባራዊ ገጽታችን የኛ ኃላፊነት እግዚአብሔርን ያንጸባርቃል። ምን ማለት ናቸው? እነዚህን ትንሽ ገባ ብዬ ለመናገር ልሞክር። መዋቅራዊ ገጽታ ስንል ተፈጥሯችን እግዚአብሔርን ያንጸባርቃል እያልኳችሁ ነው። እኛ እንደ ወገኑ ከተደረጉት አይደለንም። እኛ በእግዚአብሔር መልክና አምሳል፣ በእግዚአብሔር ዲዛይን፣ በእግዚአብሔር ሐሳብ ምክር ወደዚህ ዓለም የመጣን ፍጡራን ነን። ስለዚህም ነው ሰዎች ምክንያታዊ ስነ ምግባራዊና መንፈሳዊ ፍጡራን ሆነው ተፈጥሯል። ውቅራችን ራሱ ይህን ያሳያል። ምክንያታዊ ነን ማለት አእምሮ አለን ማለት ነው። ማሰብ የሚችል አእምሮ አለን። ስነ ምግባር አለን። ስነ ምግባራዊ ግንዛቤ አለን ማለት ነው። ክፉንና ደጉን የምንለይበት አቅም አለን። መንፈሳዊ አቅም አለን። ይህም ደግሞ እግዚአብሔርን የማወቅና የማምለክ ችሎታችን ነው። ስለዚህ መዋቅራዊ ገጽታችን ስንል እነዚህ ነገሮች ያካተተ ነው። አእምሮ አለው ሰው። የማሰብ የማመዛዘን የመፍጠር ችሎታ አለው ሰው። ይሄ ከእግዚአብሔር የተጋረነው ማንነት ነው።
ስነ ምግባራዊ ግንዛቤ ያለው ሞራል ስታንዳርድ አለው ማለት ነው። ሰው መልካምና ክፉን መለየት የሚችል መልካምና ክፉን ይለይ ዘንድ ተብሎ እንደተጻፈ እንስሳን አያውቁም፣ መልካምና ክፉን አያውቁም። መልካምና ክፉ የሚያውቅ ሰው ነው፣ ምክንያቱም በእግዚአብሔር መልክ ስለተፈጠረ። መንፈሳዊ አቅም አለን ስንል ደግሞ እግዚአብሔርን የማወቅና የማምለክ ችሎታ አለው ሰው። የትኛውም እንስሳ አልተሰበሰበም። አሁን በየሳምንቱ እየመጣ እግዚአብሔር ለማምለክ እንደዚህ አይሰበሰብም፣ ምክንያቱም ይሄ ማንነት የላቸውም እነሱ። መንፈሳዊ አቅም አለን። ለዚህ ነው መዋቅራዊ ገጽታችን የፍጥረት ማንነታችንን በደንብ አብሮ የሚያብራራልን። እነዚህ ባህሪያት እንግዲህ የእግዚአብሔር የሆኑ ችሎታዎች ናቸው። እግዚአብሔር ለኛ ያጋራል። ታውቃላችሁ፣ እግዚአብሔር በሁለት መልኩ ለሰዎች ያጋርቷል። እነዚህ ኮሚኒኬብል አትሪቢዩት እና ነን ኮሚኒኬብል አትሪቢዩት ብለን እንጠራቸዋለን። ወይም እግዚአብሔር የሚያጋራቸው ባህሪያቶቹና የማያጋራቸው ባህሪያት አሉት። የማያጋራቸው ባህሪያት የምንላቸው ሁሉን መቻል፣ በሁሉ ስፍራ መገኘት፣ ሁሉን ማወቅ የመሳሰሉት የእግዚአብሔር ብቻ ናቸው። ነገር ግን እግዚአብሔር ለኛ ያካፈላቸው ባህሪያቶች አሉ። የእግዚአብሔር የሆኑ ከእውቀት ከፍለን እንድናውቅ፣ እግዚአብሔር ቅዱስ ነው እኛም ቅዱሳን እንድንሆን፣ እግዚአብሔር መንፈስ ነው እኛም ደግሞ መንፈስ ከሆነው ከእግዚአብሔር ጋር እንድንገናኝ መንፈስን በውስጣችን አስቀምጧል ማለት። ለዚህ ነው ዘፍጥረት ምዕራፍ 2:7 ሲናገር እግዚአብሔር አምላክን ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ስለዚህ ሕያውነት ያለው መነሻ ዘላለማዊነት ያለው ማንነትን ለሰው ሰጠው። መነሻ አለው፣ ዘላለማዊ አይደለንም። እግዚአብሔር ዘላለማዊና አልፋና ኦሜጋ ነው እሱ። እኛ ግን መነሻ ያለን ዘላለማዊ ነን። የእግዚአብሔር ለሰው ያጋራው ማንነት ነው። ስለዚህ የሕይወት እስትንፋስ እፍ አለበት። ይህ እስትንፋስ የሚያመለክተው ምንድን ነው? የሕይወት እስትንፋስ የሚያመለክተው በሰው ውስጥ ያለውን መንፈሳዊ ገጽታ ነው። ከእግዚአብሔር ጋር የሚገናኝበት በዚሁ መንፈስ ነው። ይሄ መንፈስ ሰው ከክርስቶስ ጋር ካልታረቀ በውስጡ ሙት ነው። ሰው ከእግዚአብሔር ጋር ከታረቀ ይሄ በውስጡ ያለው መንፈስ ምን ይሆናል? ሕያው ይሆናል ማለት ነው። እግዚአብሔር የተባረከ ይሁን። እኔና እናንተ ክርስቶስ ስለተቀበልን ስላመንን መንፈሳችን ዛሬ ሕያው ነው። እግዚአብሔርን ማምለክ ይችላል። የእግዚአብሔርን ድምፅ መስማት ይችላል። ከእግዚአብሔር ጋር መራመድ ይችላል። ዘላለሙን ማሰብ ይችላል። ሙት የሆኑ ሰዎች ግን መዳረሻቸውን እንኳ አያውቁም። ስለዚህ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። በኃጢአት ምክንያት ይህ መንፈስ ሙት ሆኖ ነበረ። በክርስቶስ በማመን አዲስ ፍጥረት ስንሆን ይህ የሞተው ማንነታችን ሕያው ሆኗል። ዛሬ ሕያዋን ነን። በእርሱ ሕያዋን ነን፣ እንኖራለን፣ እንመላለሳለን የተባለው እኮ ለዚህ ነው። የግንኙነት ገጽታ ያልኩት ደግሞ ህብረታችን ከእግዚአብሔር ጋር ያለን ህብረት እግዚአብሔርን ያንጸባርቃል። ህብረታችን እግዚአብሔርን ያንጸባርቃል። በእኛ ህይወት ውስጥ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ በእነዚህ በፌሎሺፕ ውስጥ የሚኖር አምላክ ነው። አንድ አምላክ ሶስት ነቢያዎች ያሉት the triunity of God የምንለው እግዚአብሔር አንድ አምላክ ራሱን በሶስት አካል የገለጠ አምላክ ነው። እግዚአብሔር ከዘላለም በህብረት የሚኖር አምላክ፣ አንድ አምላክ ሶስት ነቢያዎች፣ ሶስቱም ሳይነጣጠሉ ሳይገፋፉ በአንድነት የሚኖረው አምላክ ያንን ህብረት በእኛ ውስጥ አስቀምጧል። እግዚአብሔር በራሱ ውስጥ ዝምድና ያለው አምላክ ያንን ህብረት በእኛ ውስጥ አስቀምጧል። ሰውን በዚህ ግንኙነት ውስጥ እንዲኖር እግዚአብሔር ፈጥሮታል። ከእርሱ የተካራ ነው የተቀበልነው ይህን ህብረት ነው። ለዚህ ነው አዳምን በኤደን ገነት ውስጥ ከእግዚአብሔር ጋር ምን ያደርግ ነበር የሚለው ግንኙነት ነበረው። እግዚአብሔርም ወደ አዳም ሄድና አዳም ወዴት ነህ ይለዋል። ቀኑም በመሸ ጊዜ እግዚአብሔር አምላክን ድምፅ በገነት ሲመላለስ ሰማሁ አይደል የሚለው። እግዚአብሔር ከሰው ጋር ፌሎሺፕ ያደርግ ነበር ማለት ነው። ሔዋንንም ሲፈጥር ደግሞ ሰው ብቻውን መሆን የለበትም። እግዚአብሔር የህብረት አምላክ መሆኑን የምትመለከቱት ሰው የተፈጠረ ሴት የተፈጠረችው ራሱ አዳም ብቻውን አይሆን። ብዙ ተባዙ፣ ምድርን ሙሏት፣ በህብረት እንደዚህ ኑሩ። ይህ ከእግዚአብሔር የተጋራ ነው ባህሪ ነው። ተግባራዊ ገጽታ ያልኳችሁ ደግሞ የኛ ኃላፊነት እግዚአብሔርን ያንጸባርቃል። እያንዳንዷ የህይወታችን እንቅስቃሴ የእግዚአብሔርን ማንነት ያንጸባርቃል በህይወታችን።
ኢማጎ ዴይ ያለው የእግዚአብሔር ኢሜጅ ወይም ደግሞ የእግዚአብሔር መልክ በእኛው ሲኖር ሰዎች እግዚአብሔር ናቸው ወይም እግዚአብሔር ቃል በቃል የሰው አካል አለው ማለት አይደለም። በእግዚአብሔር መልክ መፈጠራችን አንዳንዶች እንደሚሉት ማለት ነው። ሰዎች እግዚአብሔር አይደሉም። እግዚአብሔር ደግሞ ቃል በቃል እንደኛ ሰው አለው ማለት ሰው ነው ማለት አይደለም። ነገር ግን መልክና ምሳሌ መምሰል ስለ አካላዊ ቅርጽ ሳይሆን ስለ ዝምድና ነው የሚያወራ። የእግዚአብሔር መልክ ዝምድና፣ ስለ ስነ ምግባራዊ ማንነት ነው የሚያወራው። የእግዚአብሔር መልክ ስንል በእኛ ውስጥ ስነ ምግባራዊ ልኬታችን ነው የሚያሳየው። ስለ መንፈሳዊነት ነው የሚያወራው። እኛ ከእግዚአብሔር ጋር ያለን ግንኙነት መንፈሳዊነታችን እግዚአብሔርን ያንጸባርቃል። ስለ ተግባራዊ ችሎታችን ነው የሚያመላክተው ወይም የሚያንጸባርቀው። ኢማጎ ዴይ ሰው በምድር ላይ የእግዚአብሔርን ስልጣን ሞከሉን የሚያካትት ነው ማለት ነው። የእግዚአብሔር ስልጣን ወክላል። ብዙ ተባዙ ምድር ሙሉ አግዟት ሲል ገዥ እግዚአብሔር ብቻ ነው። ግን የገዥነትን ስልጣን እግዚአብሔር ሼር ያደረገው ለሰው ብቻ ነው። እግዚአብሔር የተባረከ ይሁን። ይህ ስልጣን ያለን ሰዎች ነን ማለት ነው። እግዚአብሔርም ማለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችን፣ የሰማይ ወፎችን፣ እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ምን ያድርጉ አለ? ይግዙ። ስለዚህ ይህ የገዥነት ስልጣን የተጋራ ሰው ብቻ ነው። የትኛውም እንስሳ አይደለም። ይኸው እዚህ ላይ የእንስሳ ዘር በየወገኑ የተባሉት ሁሉ ተጠቅሰዋል። ምድር ተጨምራ፣ ምድር ራሱ አትገዛንም። የምንገዛት እኛ ነን። ኃጢአት ነው እንጂ የሰወረው ብዙ ነገር እኮ እግዚአብሔር ለሰው ነው የሰጠው ሁሉ። ምክንያቱም የእግዚአብሔር መልክ ያለው ማን ላይ ነው? ሰው ላይ። እስኪ እኔ ላይ ነው በሉ። እንደገና እኔ ላይ ነው በሉ። ወገኖች እናንተ የከበራችሁ ሰዎች ናችሁ። እኔ የከበርኩ ሰው ነኝ። እንደ ተራ ሰው ራሳችሁን አትቁጠሩ። ሰይጣን ያታላችሁ። ይህን ክብር መልአክ እንኳን አላገኙትም። ይገርማችኋል። መልአክ አላገኘውም። የእግዚአብሔር መልክ ያለው መልአክ ላይ ሳይሆን ሰው ላይ ነው። አንተ ላይ ነው የእግዚአብሔር መልክ ያለው። አንቺ ላይ፣ እኔ ላይ ነው የእግዚአብሔር መልክ ያለው። መልአክ አላገኙትም። እነሱ መናፍስት ናቸው። እነሱ አገልጋዮች ናቸው። የልጁ መልክ እንዲመስሉ የተወሰነላቸው ሰዎች፣ በመልኩና በምሳሌው የተፈጠሩ ሰዎች ናቸው። እንስሳዎች አይደሉም። መላእክት እንኳን አይደሉም። ስለዚህ የመጋቢነትን ስልጣን፣ የገዥነትን ስልጣን ተቀብለናል ማለት ነው። ከተግባር ጋር ስናይ የእግዚአብሔርን ባህሪ የምናንጸባርቀው በዚህ ነው። ምድርን በእግዚአብሔር ጌትነት ስር መግዛት የሰው ስራ ነው። ግዟት ተብሏል። ሰዎች የእግዚአብሔር ምክትል ገዦች ናቸው ማለት ነው። ሃሌሉያ። ሌላ ገዥ የለማ። መልአክ አልተባለ ማለት እኛ ነን ገዥ የተባለ። ምድርን ግዟት። ስለዚህ ከእግዚአብሔር ቀጥለን ምድርን የመግዛት የማስተዳደር ስልጣን ለሰው ነው የተሰጠው። ፍጥረትን በጥበብ በፍትህና በእንክብካቤ የሚያስተዳድሩ ሆነው የተሾሙ ስልጣን የተሰጣቸው የሰው ልጆች ናቸው። ስለዚህ ሰው ሞራላዊና ስነ ምግባር ያለው በመንፈሳዊ ባህሪ ረገድ ደግሞ ፈጣሪን የሚመስል ሆኖ እንደተፈጠረ መዘንጋት የለብንም። ሰው ከሌሎች ፍጥረታት የሚለየው በእግዚአብሔር መልክና አምሳል የተፈጠረ መሆኑን መዘንጋት የለብንም። ሰው በእግዚአብሔር መልክና አምሳል ተፈጥሯል ማለት ግን እግዚአብሔር የሰው አይነት አካላዊ ቅርጽ አለው ማለት አይደለም። እግዚአብሔር አጥንት ስጋ የለውም። ወይም ሰው እግዚአብሔር ነው ማለት አይደለም። ሰው መንፈሳዊ አካላዊ ፍጡር ነው። መንፈሳዊ ነው ግን በአካል የተገለጠ ፍጡር ነው። እንደ መንፈስ ሁሉ የተፈጠረ ስጋ አለው። በጣም የሚገርማችሁ ግን የተፈጠረ ስጋው ምንድነው? ክቡር ነው። ኋላ መጣበታለሁ። ስጋችንም ክቡር ነው፣ የእግዚአብሔር መቅደስ የሆነ። አሁን ያሉ ትምህርቶች ሳምንት በደንብ የምንሄድበት ካሉ ትምህርቶች መካከል ሰውን መነጣጠል፣ የሰውን ማንነቶች ወይም ውቅሮች ማበላለጥ በሰዎች ውስጥ ይታያል። የእግዚአብሔር መንግስት የሚወርሰው ስጋና ደም አይደለም፣ እውነት ነው። ግን ይሄ ስጋና ደም
በምን ይለወጣል? በትንሣኤ አካል ይለወጣል እኮ። ስጋና ደም የማይወርሰው ለምንድን ነው ካላችሁ ስለወደቀ ብቻ ነው። የመጀመሪያው አዳም በመውደቁ ምክንያት አይወርስም ተባለ እንጂ በመንግስተ ሰማይም የምንኖረው መለኮት ሆነን ሳይሆን መንፈስ ሆነን ሳይሆን የትንሣኤ አካል ለብሰን ነው። አሜን በሉ። በሰማይ የምትኖሩት የትንሣኤ አካል ለብሳችሁ ነው። መንፈሱ ናችሁ አይደለም። ሳምንት እንሄድበታለን፣ እዛ ውስጥ አልገባም። ግን እያወራ ያለው እግዚአብሔር ሰውን ሲፈጥረው መንፈሱን፣ ነፍሱን፣ ስጋውንም ክቡር አድርጎ ነው የፈጠረው። እግዚአብሔር ከምድር አፈር አበጀው፣ የሕይወት እስትንፋስ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ሰው የተባለው የነዚህ ሶስት ነገር ውቅር የሆነው ስጋ፣ ነፍስና መንፈስ ያለው ሰው። ስጋውን ለብቻ መንፈሱን ለብቻ አልነጣጠለውም መጽሐፍ። ብዙ ጥቅሶች ከአውዳቸው ውጭ ተመዘው ስለሚተረጎሙ ነው ሸፋፋ ትምህርት ምድሪቱን የሞላው። በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን የሰውን ሐሳብ እናፈርሳለን። እስኪ እናፈርሳለን በሉ። እንደገና እናፈርሳለን። ሰው አእምሮ ውስጥ ነው በእግዚአብሔር እውቀት ላይ የሚነሳው። በአእምሮን ሁሉ እናደርጋለን የሚለው ከዛ በኋላ ማርካለን። ጠላት አእምሮ ላይ ነው የሚወረውረው ትምህርቱን። ከዛ በኋላ ህይወትን ያዝረከርካል። እነዚህ አይነት ትምህርቶች ስጋን የሚያራክስ ትምህርት ለምን ነው ካላችሁ ሰዎች በኃጢአተኝነት ቀንበር ውስጥ ስለሚኖሩ አእምሮአቸውን የሚያንገላታው የበደለኝነት ስሜት እረፍት የሚያገኘው የተሳሳተ ትምህርት ወደ አእምሮአቸው አሽልኮ ሲያስገቡ ብቻ ነው። ለዚህ እኮ ነው በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለ እናፈርሳለን፣ ከዛ አእምሮን እንማርካለን የተባለው እኮ ለዚህ ነው። ወደ አእምሮ ሾልኮ የሚገባው ሰው መንፈስ ነው እና ነፍስ አለው፣ ከዛስ በስጋ ውስጥ ይኖራል። ስለዚህ እግዚአብሔር ሰው ብሎ የሚጠራው መንፈሱን ስለሆነ ስጋ የፈለገውን ቢያደርግ ችግር የለውም የሚል ትምህርት ነው። አይ መጽሐፍ እንደሱ አያስተምረንም። መቅደስ ሊሆን የተጠራ የክርስቶስን መልክ ሊገልጥ የተጠራ ማንነት ኮረጆ ብቻ አይደለም፣ የከበረ አካል ነው። እስኪ አሜን በሉ ባካችሁ። አንደኛ ቆሮንቶስ ምዕራፍ 15 ላይ የሚነግረን እኮ አለ። ብዙ አይነት ስጋ አለ ብሏል። የአሳ ስጋ አለ፣ የሚበረው ስጋ አለ፣ የምናምን ስጋ አለ እያለ ይዘረዝርና ደግሞ የከበረ ስጋ አለ። በትንሣኤ ኋላ የሚከብር በመውደቁ ምክንያት ሊሚቴሽን ያለው ወይም ውስንነት የተጫነው ነገር ግን በክርስቶስ መመለስ እንደገና የትንሣኤን አካል ለብሶ የሚነሳ ማንነት። ሃሌሉያ። ፍጥረት ሁሉ እኮ በመቃተት የሚጠባበቀው ይህን አካል ለመልበስ ነው። ታውቃላችሁ፣ ፍጥረት በመቃተት ዝሏል የሚለው የክርስቶስ መመለስ ብቻ አይደለም። የሞት ሰዎች የሚናፍቁት የትንሣኤ አካላቸውን ለብሰው በጌታ ፊት ለመቆም ነው። በጌታ ፊት የምንቆመው በበጉ ሰርግ የምንቆመው መንፈስ ሆነን አይደለም። እውነት ነው፣ ነፍስና መንፈስ የሚሞት ማንነት የላቸው፣ አይሞቱም። ስጋ ወደ አፈር፣ ነፍስ ወደ አምላክ ተብሏል። ነፍስ ወደ አምላክ የምትሄደው እስከ መቼ ድረስ ነው ካላችሁ ስጋችን ትንሣኤ አግኝቶ ነፍስና መንፈስ ጋር እስኪገናኝ ድረስ በበጉ ሰርግ ራት ለመቆም ብቃት እስኪያገኝ ድረስ ፍጥረት ሁሉ በመቃተት ዝሏል። ስለዚህ ሰው በእግዚአብሔር መልክና አምሳል መፈጠሩ የሚያሳየን ምንድን ነው ካላችሁ ጥቂት ሀሳቦች ፈጠን ብዬ ልናገር። አንደኛ ሰው የማወቅ አቅም ያለው መሆን ቻለ። ያውቃል፣ ምክንያቱም በነፍስ ውስጥ እውቀት ስላለ። ያ ብቻ አይደለም፣ ከእግዚአብሔር ጋር ህብረት ማድረግ የሚችል ሆነ። ሰው ፌሎሺፕ አለው ማለት ነው። ቁጥር ሰጡ ይችላላችሁ እናንተ። ሶስተኛው እግዚአብሔርን ለማምለክ ቻለ። መንፈስ አለው፣ ከመለኮት ጋር ኮሙኒኬት ማድረግ የሚችል ማንነት አለው። ያ ብቻ አይደለም፣ ሰው ነፃ ፈቃድ ያለው ሆነ። በነፍስ ውስጥ ፈቃድ ስላለ ክፉን ወይም መልካሙን መምረጥ የሚችል ሰው ነው። እግዚአብሔር ሮቦት አልፈጠረም። በመልኩ ሲፈጥረው በሰው ውስጥ እውቀትን አስቀምጧል፣ በሰው ውስጥ ፈቃድ አስቀምጧል፣ በሰው ውስጥ ስሜትን አስቀምጧል። ስለዚህ ነፃ ፈቃድ አለው ማለት ነው። ሰው የመናገር ምክንያት በውስጡ የተቀመጠው ይሄ እውቀት ነው ማለት። ስለዚህ ሰው ውስጥ ስሜት የመፍጠር ችሎታ፣ የሞራል ብቃት እንዲኖረው ሆኖ ተፈጥሯል።
ነፃ ፈቃዱ እነዚህን ነገሮች ጤናማ እንዲሆኑ ያግዙታል። ሞራላዊ ሕይወቱ ደግሞ ከእግዚአብሔር የወረሳቸው እንደ ፍቅር፣ ቅድስና፣ ጽድቅ፣ በጎነት የመሳሰሉ ነገሮች በሰው ሕይወት ውስጥ እንዲገለጡ እግዚአብሔር አመቻችቷል። ያ ብቻ አይደለም፣ የማሰብ ችሎታ ሰው ያለው ነው። በደንብ መሰረታችን ይዘን ከሄድን ኋላ የሚነሱ ትምህርቶችን ለመምታት ቀላል ነው የሚሆን። ሰው በእግዚአብሔር ፍጥረት ላይ ገዥ እንዲሆን አስችሎታል። ብዙ ተባዙ፣ ምድር ሙሏት፣ ምን አድርጓት? ግዟት። ከሌሎች ፍጥረታት ይልቅ ታላቅ ክብር ያለው ሰው እንዲሆን መጽሐፍ ይነግረናል። መዝሙር 8:4-8 ይነግረናል። ሰው ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች ራሱን መሰላል። እና ሰው ክቡር ነው። ማንነቱን ስላላወቀ አንዳንዱ እኔ ከዝንጀሮ ነው የመጣሁት ከጦጣ ነው የመጣሁት ይላል። አንዳንዱ ደግሞ በድንገተኛ ክስተት የመጣሁ ነኝ ይላል። ሌላው ደግሞ ሰው ከፈረስ ከዛፍ የተለየ ማንነት የለውም። እነሱም ይኖራሉ ይሞታሉ፣ ሰውም ይኖራል ይሞታል፣ ከዛ ውጭ መታሰቢያ የለውም የሚሉም አሉ። ለዚህ ነው መጽሐፍ ሲናገር ሰው ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች ራሱን መሰለ ብሎ እግዚአብሔር ቃል ይናገራል። ወገኖቼ እግዚአብሔር ሰውን ሲፈጥረው የእርሱን መልክ እንዲመስል የዘላለማዊነትን፣ የእውቀትን፣ የመልካምነትና የገዥነትን መንፈስ በእርሱ ውስጥ አስቀምጦለታል። ስለዚህ ዘላለማውያንን መነሻ ያለን ካላመነ ለዘላለም በገሃነም ይኖራል። ካመነ ደግሞ በክርስቶስ በማመኑ ምክንያት የእግዚአብሔር ልጅነትን ወርሶ ጽድቅን ወርሶ ቅድስናን ተላብሶ የትንሣኤ አካል ለብሶ ለዘላለም እስከ ለዘላለም በእግዚአብሔር መንግስት ይኖራል። እግዚአብሔር ተባረከ ይሁን። ይህ እስትንፋስ ለየትኛው ፍጥረት አልተሰጠም። ይህ ችሎታ፣ ይህ ስልጣን ለማንም አልተሰጠም። ሰው ብቻ ነው ያለው። የሚገርማችሁ እግዚአብሔር ሰውን እግዚአብሔር የሚያመልክበት መንፈስ አለው። ራሱን ከእግዚአብሔር እና ከግዙፉ ዓለም ጋር እንዲገናኝ የሚያደርግ ነፍስ አለው። እውቀት፣ ፈቃድ፣ ስሜት ያላቸው የትንሣኤ አካል ለብሶ በእግዚአብሔር መንግስት እስኪገኝ ድረስ በስጋዊ አካሉ በዚህ ምድር ይኖራል። ሲኖርም በቃ የወደቀ ማንነት ነው ብለ እርከስ አላለንም መጽሐፍ። ስጋችሁ፣ ነፍሳችሁ፣ መንፈሳችሁ እስከ ጌታ እስከ ኢየሱስ ክርስቶስ ምጽአት ድረስ ፈጽመው የተጠበቁ ይላል ይሆኑ። ፈጽመው ማለት አንዳንድ ጊዜ አይደለም የሚለው። ፈጽሞ ማለት ፈጽሞ ነው። ሁሌም የተጠበቁ ሊሆኑ ከርኩሰት ከአመፅ የተጠበቁ ሊሆኑ እንደሚገባ መጽሐፍ ቅዱስ ያስቀምጥላል። ሌላኛው ሰው በመልኩና ምሳሌ የተፈጠረ ያለው እስካሁን ሳወራ የነበረው ሰው ፍጥረቱ ምንድን ነው ስትሉ የሰው ልጅ ከክብር ጋር የተፈጠረ ነው። ክብር እንዲኖረው ሆኖ የተፈጠረ ነው። እያንዳንዱ የሰው ልጅ የእግዚአብሔር መልክ ስለሚይዝ ክብር አብሮት አለ። የሰው ልጅ ሕይወት ቅዱስ ዋጋ አለው። ሰው ወንድና ሴት ተደርጎ ሲፈጠር በወንድና በሴት ውስጥ የእግዚአብሔር ክብር በሙላት አለ። የሰውነት ክብር በሰውነት ውስጥ የእግዚአብሔር የክብር ነጸብራቅ ያለበት ነው። ሰው ወንድና ሴት ሆኖ በመፈጠሩ ምክንያት አንዱ ከሌላ የሚለይበት ይሁን የሚበልጥበት የሰውነት ደረጃ የለውም። ወንድም ሴትም እኩል ናቸው። ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም። ምንም ደረጃ የላቸውም። የኃላፊነት ልዩነት እንጂ በሰውነት የምንለያይበት ምንም አይነት መልኩ የለም። አይሁዶች በጣም የተጣመመ ትምህርት ስላላቸው ማለት ነው። ለሴቶች ያላቸው አስተሳሰብ የወረደ ነው። ለዚህ ነው እኮ ጳውሎስ ወንድ የለም ሴት የለም ይላል። እነሱ በጣም ከሚናገሩት አንደኛው እግዚአብሔር ሆይ ሴት ስላላረከኝ አመሰግናለሁ ብሎ ከሚጸልዩበት አንደኛው። ወደ መቅደስም ሲሄዱ ክልከላ አለ ታውቃላችሁ። እንደዚህ አሁን ተቀላቅሎ መቀመጥ አይቻልም። ወደ ውስጠኛው መዝለቅ የሚችለው ወንድ ብቻ ነው። ግን በክርስቶስ አዲስ ፍጥረት ስንሆን የተወገደ አንደኛ ይሄ ነው። ወንድ የለም ሴት የለም፣ ባሪያ የለም፣ ጨዋ የለም። ምክንያቱም በሰውነት ምንም አይነት ደረጃ የለም ከተልእኮ ውጭ። ኢቭን ከወደቀ በኋላ ሰው ብዙዎች የሚያነሱት ይሄን ነው። ከወደቀ በኋላ ሰው ቶታሊ ክብሩን አላጣም። ምክንያቱም ከወደቀም በኋላ የእግዚአብሔር ቃል የሚነግረን
በዘፍጥረት ምዕራፍ 6 ላይ ምዕራፍ 9 ላይ የሚነግር ነገር ታውቃላችሁ። ሰው ከወደቀም በኋላ እንኳን የእግዚአብሔር ክብር በሰው ላይ እንደነበረ መጽሐፍ ይነግራል። ለዚህ ነው ኢዮኤልን በትንቢቱ ሲናገር መንፈሴ በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁ ምን ያደርጋሉ አለ? ትንቢት ይናገራሉ። ማለት ወንድና ሴት አለየም፣ ለሱም ይናገራሉ። ጸጋ ይከፋፈላል። እግዚአብሔር እያንዳንዱ ሰው በእኩል ደረጃ ከፍ አድርጎ ይመለከተዋል ማለት ነው። በዘር፣ በጾታ፣ በእድሜ ወይም በማህበራዊ ደረጃ ሳይለይ ሰውን ሁሉ ከፍ አድርጎ ክብር ያለው አድርጎ መጽሐፍ ቅዱስ ይነግረናል። ለዚህ ነው ኢማጎ ዴይ ቅድም ብለን ያለው ኢሜጅ ኦፍ ጋድ የእግዚአብሔር መልክ ለሰብአዊ መብቶች ለፍትህና ለስነ ምግባር መሰረትን ጥሎ በሰው ልጆች መካከል የሚታየው። ሰዎች በአመጻቸው ምክንያት ክፋትን ለማድረግ አንዳንድ ጊዜ ዘንበል ቢሉም እንኳን ይሄ ማንነት ግን ውስጣቸው አለ። የሚያደርጉት ሁሉ ሰልፊሽ እንዲሆኑ ያደረጋቸው የኃጢአት ተጽዕኖ ነው እንጂ መልካምነት በውስጣቸው አለ። የእግዚአብሔር ክብር የጎደለው ሰው ወደ ክብሩ እንዲመለስ እግዚአብሔር ልጁን ኢየሱስ ክርስቶስ ምን አድርጎታል? ፈጽሞ አልጠፋም፣ ግን ተጎድቷል። በቀንበር ውስጥ ነበረ፣ በውድቀት ውስጥ ነበረ። ልጁን ኢየሱስን ሲልክ ወደዚህ ክብር እግዚአብሔር ሰውን መልሶታል ማለት ነው። ስለዚህ ከውድቀት በኋላ የእግዚአብሔር መልክ በሰው ልጆች ቀጥሏል። ለዚህ ነው አንድያ ልጁን እስኪሰጥ ድረስ ዓለምን የወደደውና እግዚአብሔር ልጁ ወደ ምድር የላከው። ኃጢአት የሰው ልጆችን ቢያበላሽም የእግዚአብሔር መልክ ግን ዛሬም አለ። መልኩ በኃጢአት ምክንያት ፈጽሞ ከሰው ላይ አልተወገደም። ሰው ሌላ ፍጡር አልሆነም፣ ያው ሰው ነው። ሰው ከወደቀም በኋላ መለኮት ከሰማያት መጥቶ ስጋ ለብሶ በመካከል የኖረው ለዚሁ ሰው ነው፣ ለወደቀው ሰው። ኢየሱስ ክርስቶስ በመስቀል የሞተውና ወደ ክብር የመለሰው ይህንኑ ሰው ነው። ሰው በእግዚአብሔር አምሳል የተፈጠረ እንደሆነ መጽሐፍ ቅዱስ የሚነግረን ለዚህ ነው። ክብሩንም እንደገና በክርስቶስ ኢየሱስ ሊመልስለት የወደደው ይህንኑ ሰው ነው። እንግዲህ ወገኖቼ ሰው ታዲያ እንዴት ነው ውቅሩ? ሰው ሲፈጠር የሶስት ነገር ውቅር ነው። እነዚህ ሶስት ሐሳቦች ለዛሬ ተናግሬ ጨርሳለሁ። ይሄ መሰረታችን ነው። ምክንያቱም ነገ ለምናነሳቸው የስህተት አስተምሮቶችና አስተሳሰቦች መጽሐፍ ቅዱሳዊ ምላሽ ለመስጠት ማንን የሚለው መታወቃል። እኛ ማንን? ሰው ተፈጥሯዊ ውቅሩ ምንድን ነው? ሁለተኛው ዋና ሐሳቤ እሱ ነው። የሰው ተፈጥሯዊ ውቅሩን ስናነሳ ሰው ሶስት ነገር ውቅር እንደሆነ መጽሐፍ ቅዱስ ይነግረናል። የሰው አፈጣጠር ሶስት ውቅሮች አሉት። አንዳንዶች ያው ይሄ እንግዲህ በስነ መለኮቱ ዓለም ውስጥ ዳይኮቶሚና ትራይኮቶሚ የሚል ሙግቶች አሉ። እኛ እንደ ጴንጤቆስጤ አምናኝ ትራይኮቶሚ ስለምንከተል እሱ ላይ ነው የማተኩረው። ዳይኮቶሚ የሚለው መንፈሳዊና ውጫዊና ውስጣዊ ማንነት አለው ሰው። እውነት ነው፣ ውስጣዊና ውጫዊ ማንነት ያለው ሆኖ ውስጣዊ ማንነቱ ግን ሁለት እንደሆኑ መጽሐፍ ይነግራል። ቅድም የጠቀስኩት አንደኛ ተሰሎንቄ ምዕራፍ 5 ላይ እንደሚነግረን ኢየሱስ በሚገለጥበት ጊዜ ስጋው፣ ነፍሱ፣ መንፈሱ ፈጽሞ የተጠበቁ ይሆኑ ስለሚል መጽሐፍ ማለት ነው። ስለዚህ ሰው የሶስት ነገር ውቅር ነው የሚለው ላይ እናተኩራለን። እንደ ጴንጤቆስጤ አማኝ የምናምነው እሱ ስለሆነ መጽሐፍ ቅዱስ ከሚያስተምረው ስነሳ እንግዲህ ሰውን እየከፋፈልን ከመመልከት ይልቅ የሰውን ክቡርነት መረዳት፣ የሚታየውና የማይታየውን የሰው ክፍል ሁሉ የከበረ ማንነት እንደሆነ መቀበል በጣም ለአማኝ ወሳኝ ነገር ነው። ይሄኛው ርኩስ ነው ይሄኛው ቅዱስ ነው ብለን የምንለየው ነገር የለም። መንፈስን አጽድቆ ወይም ቅዱስ አድርጎ አካልን ማርከስ ተገቢ አይደለም። እግዚአብሔር ሰው የሚለው የእኛን ሁለንተና ነው። ስለዚህ ሰው የሶስት ነገር ውቅር ነው ማለት ነው። የትራይኮቶሚስቶች የሚያነሱት ሐሳብ ወይም እኛ ፔንቴኮስታልስ የምናነሳው አስተሳሰብ ነው። ስለዚህ ሶስት ነገሮች አካል፣ ነፍስና መንፈስ አለው። ምንድናቸው እነዚህ? ስራቸው፣ ተግባራቸው ምንድን ነው? ፈጠን ብዬ ለመናገር ልሞክር። የመጀመሪያው የሰው ስጋ ነው። የሰው ስጋ እግዚአብሔር ሰውን በፈጠረው ጊዜ ከምድር አፈር የተበጀ የሰው ማንነት ነው። እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ከምድር አፈር ምን አደረገ ይላል? አበጀው። ይሄ አፈር የሚለው አዳም የሚለውን ትርጉም ነው የሚይዘው። አዳም የሚለው ሰው ማለት ነው። ሰው ለሁላችንም ይወክልም ነው እና እግዚአብሔር አምላክ ሰውን ከምድር አፈር ስለፈጠረው
ሰው ከምድር አፈር የሆነ አካል አለው ማለት ነው። ይሄ ስጋችን ምንድነው? አካል ነው። ከምድር አፈር የተበጀ አካል። ለዚህም ነው አፈር ነህና ወደ አፈር ትመለሳለህ የተባለው። አፈር ነው፣ ከአፈር የተሰራ ግን የከበረ። ከአፈር ሰራውና የህይወት እስትንፋስ ሲገባበት ህያው የሆነ ይህ በአይን የሚታየውና በእጅ ሊዳሰስ የሚችለው ጉዝ አካልን የሚያመለክት ነው ማለት ነው ስጋ የሚባለው። ምንድነው ስራው ካላችሁ፣ አንደኛ ለማይታዩት ነፍስና መንፈስ እንደ ማደሪያ ሆኖ ያገለግላል። የማይታይ ነፍስና መንፈስ አለው ሰው፣ የነሱ ማደሪያ ነው። ኢዮብ 19 ቁጥር 26 ላይ ማየት ይችላላችሁ። ኢዮብ 19:26፣ ሉቃስ 24:36-39 ያለውን ክፍል ማየት ይችላለን። ሁለተኛ ከግዙፉ ዓለም ጋር በስሜት ሕዋሶቻችን አማካኝነት የምንገናኝበት የሰው ክፍል ነው። በመዳሰስ፣ በማየት፣ በመቅመስ፣ በማሽተት፣ በማዳመጥ ከዚህ ዓለም ጋር የምንገናኘው በምናችን ነው? በዚህ ስጋችን ነው ማለት ነው። ሶስተኛ ስራው ይህ ስጋ ለእግዚአብሔር ወይም ለሰይጣን ማደሪያ ሊሆን ይችላል። ሰው ከክርስቶስ ጋር ከሆነ በእርሱ ውስጥ ማን ያድራል? እግዚአብሔር ያድራል። እስኪ እጃችሁን አንሱ። የጌታ መንፈስ በሉ በእኔ ውስጥ ያድራል። ስለዚህ እኔ የከበረ የእግዚአብሔር መቅደስ ነኝ። አሜን። ተመልከቱ፣ ይህ ስጋ ለእግዚአብሔር መንፈስ ወይም ለሰይጣን ማደሪያ ሊሆን ይችላል። መጽሐፍ ቅዱሳችን በርካታ ጥቅሶች ማንሳት ይችላለን። ሉቃስ 13:11 ላይ፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19-20 ላይ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሳል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ብሏል። ሮሜ 6:13 ብዙ ጥቅሶች ማንሳት ይችላላችሁ። ስጋ ተራ አይደለም፣ የከበረ ነው። የከበረ ነው። በእኛ ውስጥ ሰይጣን እንዳያድር የክርስቶስ መቅደስ መሆን ያስፈልገናል። የክርስቶስ መቅደስ የሚሆነው ደግሞ ክርስቶስን በማመንና በማመን ብቻ ነው። ሁለተኛው ክፍል ግን ሁለት ዘርፍ ያላቸው የማይታየው የሰው ክፍል ነው። የመጀመሪያው ስጋ ነው። ሁለተኛው የማይታየው የሰው ክፍል ነፍስና መንፈስ የሚባሉት ናቸው ማለት ነው። ይሄ የማይታየው የሰው ክፍል በሰው ውስጥ ያለው የማይታየው የሰው ክፍል በቅዱሳት መጽሐፍ ውስጥ በ9 የተለያዩ ቃላቶች ተጠቅሟል። ህይወት፣ ነፍስ፣ መንፈስ፣ አእምሮ፣ ልብ፣ ኃይል፣ ህሊና፣ ፈቃድ፣ አሳብ የሚሉ ኢንተርቼንጀብሊ በጣም በተለዋዋጭነት ለነዚህ ለውስጥ ማንነቶች ለነፍስ ወይ ለመንፈስ ተለዋዋጭ ቃላት ሆነው እናገኛለን። በእርግጥ ትርጉማቸው ሁሉም አንድ ነው ማለት አይደለም። አንዳንድ ጊዜ ለነፍስ አንዳንድ ጊዜ ለመንፈስ ሲሉ ይታያል። ስለዚህ የማይታየው የሰው ክፍል ሰው 3 ውቅር አለው ብያቸዋለሁ። አንደኛው ስጋ ነው። የማይታየው የሰው ክፍል ሁለቱን የሰው ውቅሮች የያዙ ናቸው ማለት። ስለዚህ ሁለተኛው የሰው ነፍስ ነው። ይህ የሰው ነፍስ እግዚአብሔር አዳምን ከአፈር ካበጀው በኋላ የህይወት እስትንፋስ እፍ አለበት፣ ሰው ህያው ነፍስ ያለ ሆነ በተባለ ጊዜ በሰው ውስጥ የተገኘ የሰው ክፍል የእሱ ያልነበረ ከእግዚአብሔር ያገኘው አፈር ነበረ፣ ነፍስ ተጨመረበት። ይሄ ነፍስ ዘላለማዊነት ያለው ነፍስ ነው። የእግዚአብሔር ህይወት ነው። የእግዚአብሔር ህይወት ነው። ሰውን ከሌሎች ፍጥሮች ልዩ የሚያደርግ ማንነት ነው። እግዚአብሔር አዳምን ከአፈር ካበጀው ጊዜ በአዳም አፍንጫ ላይ የህይወት እስትንፋስ እፍ ሲልበት የተገኘ የሰው ክፍል ነው። ለዚህ ነው 2:7 ላይ በአፍንጫውም የህይወት እስትንፋስ እፍ አለበት፣ ሰውም ህያው ነፍስ ያለው ሆነ። ህያው ነፍስ ደመ ነፍስ ሳይሆን የሚጠፋ ነፍስ ሳይሆን ህያው ነፍስ። ነፍስ በእግዚአብሔር በመገኘት ከእግዚአብሔር በመገኘቷ ህያውነትን የተካፈለች በመሆኗ ዘላለማዊነትን ከእግዚአብሔር አግኝታለች። ለዚህ ነው እኮ ስጋም ወደ አፈሩ ነፍስም ወደ አምላኳ። መክብብ 12:7 ላይ ማቴዎስ 10:28 ላይ ስጋን የሚገሉትን አትፍሯልና ስጋን ገሎ ነፍስን ወደ ገሃነም መጣል የሚችሉትን እግዚአብሔርን ፍሩ ብሎ የሚናገረው ዘላለማዊነትን
የለበሰ ሰው መሆኑን ታያላችሁ። ነፍስ የሰው እኔነትን ወይም ፐርሰናሊቲን የተሸከመች ውቅር ነች። ስለዚህ በነፍስ ውስጥ ሶስት ነገሮች ሌሎች አሉ። ምን ይባላሉ? ዕውቀት፣ ፈቃድና ስሜት። ሰው ከዕውቀት ከፍሎ እንዲያውቅ የማሰብ የመፍጠር ችሎታ እንዲኖረው የሚያደርግ፣ ሰው ስሜታዊ እንዲሆን፣ ደስ እንዲለው፣ እንዲያዝን፣ እንዲያመሰግን፣ እንዲቆጣ የሚያደርግ ስሜታዊ ማንነት ያዘለ፣ ደግሞም ዕውቀት አለው፣ ደግሞም ፈቃድ አለው። ፈቃድ የሚለው ደግሞ እሺ ወይም እምቢ ለማለት፣ እንደ እግዚአብሔር ፈቃድ ለመሄድ ወይም ላለመሄድ የሚያስችል ፈቃድ ሰው ውስጥ አለ። ለምሳሌ አዳምን በኤደን ገነት ዛፍ ተከለና ከዚህ ዛፍ እንዳትበሉ በበላችሁ ቀን ሞት ትሞታላችሁ። ሁለት ምርጫ የሰጣቸው፣ እንዳትበሉ በህይወት ኑሩ፣ ከበላችሁ ሞት ውሰዱ። ሰው ፈቃዱን ተጠቅሞ ያችን ዛፍ ምን አደረጋት ይላል? በላ። ስለዚህ ሞት ለሰው ሁሉ እንደደረሰ መጽሐፍ ይናገራል። ስለሆነም የሰው ውቅር ክፍል የሆነች ይህች ነፍስ ኢየሱስ ክርስቶስ በሚገለጥበት ጊዜ ፈጽማ የተጠበቀች እንድትሆን ጳውሎስ ይነግረናል ማለት ነው። ስጋችን ብቻ ሳይሆን ነፍሳችንን ፈጽሞ ነፍስን ከሚጎዱ ስጋዊ ነገሮች ትርቁ ዘንድ በክርስቶስ ርኅራኄ ለምናችሁ ያለው እኮ ያለው ጴጥሮስ ለዚህ ነው። ነፍስን የሚጎዱ አሉ። ነፍስ ሲጎዳ ምን አለ ማለት ነው? ዕውቀታችን ይጎዳል። ዕውቀት የሚጎዳው በጠማማ ትምህርቶች ነው። የአጋንንት ትምህርቶች፣ ከእግዚአብሔር ሐሳብ፣ ከእግዚአብሔር ፈቃድ፣ ከእግዚአብሔር ቃል ውጭ የሆኑ አስተሳሰቦች ወደ ውስጣችን ሲመጣ ነፍስ ትጎዳለች። ያኔ ስሜታችን ይዘባረቃል፣ ፈቃዳችንም ለእግዚአብሔር እውነት መገዛት ያቆማል ማለት ነው። ምክንያቱም ነፍስን የሚጎዱ የዚህ ዓለም አስተሳሰቦችና እርኩሰቶች የእግዚአብሔር መንግስት እንዳንወርስ ሊከለክሉ የሚያስችሉ ጠማማ ነገሮችን ወደ ሰዎች አዘልቀው ማስገባት ስለሚችሉ ነው። ስለዚህ ነፍስ ፈጽማ የተጠበቀች ሊሆን ይገባል። ሶስት ነገር አላት: ዕውቀት፣ ፈቃድና ስሜት። ሁለተኛ የማይታየው ክፍል ወይም ሶስተኛ የሰው ውቅር የሰው መንፈስ ነው። ይሄ በጣም አጥብቀን ልናውቀው የሚገባ ክፍል ነው። በሰው ውስጥ ሕያው ሲሆን ሰው ከእግዚአብሔር ጋር ያለው ህብረት ጤናማ ይሆናል። ሰው በኃጢአት ምክንያት መንፈሱ ሙት ሲሆን ከእግዚአብሔር ጋር ያለው ህብረት ይበላሻል። ከእግዚአብሔር ጋር ያለው ግንኙነት የምናደርግበት፣ ከእግዚአብሔር ጋር ያለን ግንኙነት ጤናማ የምናደርግበት የሰው ውቅር መንፈስ የሚባለው ነው። በበላችሁ ቀን ትሞታላችሁ አላቸው። ሰው ሞተ ይለናል። ግን ያ ሞተ የተባለው ሰው ይበላ፣ ይጠጣ፣ ያርስ፣ ይደክም፣ ያገባ፣ ይጋባ፣ ይበዛ፣ ይባዛ ነበር እና ምኑ ነው የሞተው? ኤፌሶን ላይ መጣና በበደላችሁና በኃጢአታችሁ ምክንያት ምን ነበራችሁ ይለናል? ሙታን። ምኑ ነው የሞተው ካላችሁ መንፈስ፣ የሰው መንፈስ ነው። ዛሬም ሰይጣን አነጣጥሮ የሚዋጋው ሌላኛው የሰው ውቅር መንፈሱ ነው። ከእግዚአብሔር ጋር ያለው ጤናማ ህብረት እንዲበላሽ ነው የሚያደርገው። ይኸውላችሁ በመንፈስና በስጋችን መካከል ሆና የምትጫወት ነፍስ ናት። ነፍስ ዕውቀት፣ ፈቃድ፣ ስሜትን ተሸክማ መንፈሳችን መለኮትን እንዲከተል፣ ፈቃዱን እንዲያውቅ፣ እንዲረዳ፣ እንዲገዛ ነፍስ ታነሳሳለች። ደግሞ ከዚህ ከጠፊው ዓለም ጋር በሚኖረን ዘመን ሁሉ በስሜት ሕዋሳቶቻችን አማካኝነት እንድንመላለስ፣ እንድንኖር፣ እንድንሰራ አካላችንን ነፍስ ታነቃቃለች። ስለዚህ የሰው መንፈስ ሁሌም እንደ እግዚአብሔር ቃል በመኖር ጤናማ እንዲሆን የእግዚአብሔር ቃል ያሳስበናል። እግዚአብሔርን እንድናመልክና ፈቃዱን እንድናደርግ የሚያደርገን ክፍል ነው። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ። አምልኮ ከመንፈስ ጋር ዮሐንስ ወንጌል ምዕራፍ 4 የሚነግረን ይሄ ነው። ከመንፈሳችን ጋር የተያያዘ ነው። መንፈስ ሙት ሲሆን የመለኮትን ድምፅ መስማት ከመለኮትም ጋር ህብረት ማድረግ አንችልም ማለት ነው። ስለዚህ መንፈስ ከእግዚአብሔር ጋር መግባባትንና ህብረትን ማድረግ እንድንችል የሚያስችል እግዚአብሔር በሰው ውስጥ ያስቀመጠው የሰው ውቅር ነው። የዛሬ ትምህርት ለመጠቅለል የቁሳዊም ሆነ የመንፈሳዊ ህይወት መልካምነትን መረዳት ተገቢ ይሆናል ማለት ነው። አሁን እንግዳና ጠማማ ትምህርቶችን ለማስወገድ እነዚህ ሶስት የሰው ውቅሮች ስጋ፣ ነፍስና መንፈስ፣ የሚታየው ቁሱ፣ የማይታየው የሰው ማንነት ነፍሱና መንፈሱ መልካሞች ናቸው። መልካም እንዲሆኑ ተፈጥረዋል። መልካም እንዲሆኑ ዋጋ ተከፍሎላቸዋል።
መልካምነታቸውን ጠብቆ መኖር የእያንዳንዳችን ድርሻ ነው። ስለዚህ መጽሐፍ ቅዱስ አካላዊ ዓለም ክፉ ነው፣ መንፈስ ብቻ መልካም ነው የሚለውን ማንኛውም ሁለትዮሽ አስተሳሰብ ውድቅ ያደርጋል። ይህ ስጋ ርኩስ ነው፣ መንፈስ ጥሩ ነው የሚለው የኖስም ትምህርት ነው። በነ ሐዋርያው ዮሐንስ ዘመንም የነበረ ነው ማለት ነው። ይህን አስተሳሰብ እኮ ነው አሁን አዲስ ፋሽን አድርገው ሰዎች ያመጡት ማለት ነው። ልዩ መገለጥ አድርገው ያመጡት የኖስም ትምህርት ነው። ስጋ ርኩስ ነው፣ ስጋ ኮሮጆ ነው፣ የፈለገውን ቢያደርግ ምንም ችግር የለውም፣ የዳነው ዋናው መንፈስ ነው፣ መንፈስ ላይ አትኩር ብለው ሰዎችን ሊገፉ ይሞክራሉ። ይሄ የኖስም ትምህርት ነው። የጥንት የግሪክ ፍልስፍና ትምህርት ነው። የአጋንንት ትምህርት ነው። አካላችንም መቅደሱ ነው። ይሄ ማንነታችንም የከበረ ነው። ክርስቶስ የሞተው ለዚህኛው ማንነት ነው። ምክንያቱም ይሄ ማንነት በትንሣኤ ሲለወጥ ሌላ አካል አይደለም የሚገጠምልን። ይሄው ወንድዬ ነው የሚነሳው። ይሄው ማንነት ነው የሚነሳው። ይህም ፍልስፍና የሚመታው ቃሉ ስለሆነ ነው። በዘፍጥረት ምዕራፍ 1:31 ላይ እግዚአብሔር የፈጠረውን ሁሉ አየ ይልና በእርግጥም እጅግ መልካም ነበረ ነው የሚለን። እጅግ መልካም ነበረ። የረከሰ የሚባል የእግዚአብሔር ፍጥረት የለም። ስለዚህ አካላዊ ሰውነታችንና ቁሳዊ ሕይወታችን የእግዚአብሔር መልካም ፍጥረት አካል ናቸው። ስለዚህ እንደ መንፈስ ቅዱስ ቤተ መቅደስ ልትኖሩ ያስፈልጋቸዋል። እግዚአብሔርን እያከበር እንድንኖር ያስፈልገናል። ለዚህ ነው በስጋችሁ እግዚአብሔርን አክብሩ ብሎ መጽሐፍ ይናገራል። በስጋችሁ እግዚአብሔርን የምናከብረው ምናችሁ? በስጋችሁ። የማይታየው ውስጠኛው ማንነታችን ማክበርና አለማክበሩ በምን ይታወቃል? የውስጠኛው ማንነት እግዚአብሔርን ማክበሩ የሚታየው ራሱ በየትኛው ነው? በዚህ መቅደስ ነው። እስኪ እጃችሁን አንሱ ሊባካችሁ። በዚህ መቅደሴ በሉ እግዚአብሔርን አከብረዋለሁ። የማይታየው የውስጥ ማንነቴ እግዚአብሔርን ማክበሩ ተገልጦ የሚታየው በዚህ ስጋዬ ነው። ስለዚህ ይህ ስጋዬ የከበረ ነው። አሜን። አዎ የከበረ ነው። እንደ ተራ ነገር አትቁጠሩት ማለት ነው። የአጋንንት ትምህርት ነው። የኖስዝም ትምህርት ነው። መንፈስ ጥሩ ነው፣ ስጋ ርኩስ ነው የሚል ትምህርት። ስለዚህ በጣም ከዚህ ትምህርት የወጡ ብዙ ናቸው። ወደ ካቶሊክ ወደ ሌሎች ውስጥ ሄዱ ገዳማዊነትን ስጋን አጎሳቁሎ ስጋ ምን ይሰራል? በደንብ መድቀቅ ነው ያለበት እንጂ አትብላ፣ በቃ መሬት ላይ ተኛ እንጂ በባዶ እግር ሂድ እንጂ አይልም መጽሐፉ። በስጋችሁ እግዚአብሔርን አክብሩ። ይሄ ስጋ መቅደስ ነው። በሌላው መልኩ ደግሞ ስጋ የነፍስና የመንፈስ ማደሪያ ነው። ስለዚህ ይህ ስጋ ጽድቅ አደረገ አላደረገ እግዚአብሔር አይጠይቀውም፣ እዚህ ነው የሚቀረው። እና እያንዳንዱ ሰው በስጋው የሰራው አይደለም የሚለው ሁለተኛ ቆሮንቶስ ምዕራፍ 5:10 ላይ እያንዳንዱ ሰው በስጋው የሰራው መልካም ይሁን ክፉ በክርስቶስ የፍርድ ወንበር ፊት መልስ ይሰጣል ይለናል። ኩነኔ ባይኖረውም ግን ማፈር ያለበት ጉዳይ አለ። በዚህ መቅደስ እርኩሰትን እያደረገ የቀጠለ ሰው ደግሞ በእግዚአብሔር ፊት የመቅረብ ምድል ፋንታው እየተቆረጠ ነው ሄደው። ስለዚህ በስጋችሁ እግዚአብሔርን አክብሩ ወገኖች። መጽሐፍ ቅዱስ የሰው ልጅ ተስፋ ሲናገር ከስጋ የሚወጣ መንፈስ ማድረግ ሳይሆን ስጋ ነፍስና መንፈስ አብረው የተዋጁበት ማንነትን በፍጻሜ ዘመን ማረጋገጥ ነው። አሜን ነው። መጽሐፍ ቅዱስ የሰው ልጅ ተስፋን ሲናገር ከስጋ የወጣ መንፈስ ማድረግ አይደለም እና ስጋ ነፍስ መንፈስ አብረው የተዋጁበት ማንነት በፍጻሜ ዘመን በበጉ ሰርግ ራት ላይ የሚገኝ ማንነትን ማየት ነው። አሜን። ስጋችን ነፍሳችን መንፈሳችን በክርስቶስ የፍርድ ወንበር ፊት ንጹሐን ደግሞም በበጉ ሰርግ ራት ላይ የትንሣኤን ማንነት ለብሰን ከበጉ ጋር የምንቀመጥበት ማንነት እንዲኖረን መጽሐፍ ቅዱስ በዚህ እውነት ይስራል። አሜን። ጸልያለን። ሃሌሉያ ጸልያለን። በእውነት እኛ የከበርን ፍጡር ነን። በእግዚአብሔር ዲዛይን የተሰራን
እግዚአብሔር አስቦ የፈጠረን በጥበብ የሰራን በማስተዋል የሰራን ለክብር የሰራን መቅደሱ እንድንሆን የሰራን ከእርሱ ጋር ለዘላለም እንድንኖር የሰራን በበጉ ሰርግ ራት ላይ እንድንገኝ ልጁን በመስጠት የዋጀን ስጋ ነፍስ መንፈሳችን ፍጹማን እንዲሆኑ የተጠየቀ ማንነት ያለን የከበርን ፍጡራን ነን። ጌታ ሲመጣ ያን ጊዜ ለዘላለም ከእርሱ ጋር እንከብራለን። ሃሌሉያ! እንዲህ አይነት ሰዎች ነን። እየተማርን ያለነው እኛ ማንን የሚል ነው። የሚቀጥለው ሳምንት ከዚህ ከማንነታችን ጋር ተያይዞ የሚነሱ አየሩን የመሉ ትምህርቶችን እያነሳን በእግዚአብሔር ቃል አእምሮን ሁሉ ለመማረክ ታውቃላችሁ፣ በእግዚአብሔር እውቀት ላይ የሚነሳውን ለማፍረስ በእግዚአብሔር ቃል እንማራለን፣ እንታጠቃለን። እግዚአብሔር ደግሞ መካከላችን ሆኖ ይሰራል። እግዚአብሔር የተባረከ ይሁን። ጸልያለሁ ሁላችንም ይህን እውነት፣ ይህን ጥበብ፣ ይህን ማስተዋል በሕይወታችን በብርቱ እንዲገልጠው እንጸልያለን። ሜራሃዳ ባግሮዶቫት ያማሶዳ ሃሌሉያ! ወገኖቼ ስጋን የሚያረክስ የተፈጠርንበትን ዓላማ እንድንዘረጋ የሚያደርግ የትኛውም አስተሳሰብና አስተምሮ እኔ አምናለሁ አሁን ከተለቀቀው ትምህርት የተነሳ በአእምሯችሁ እየተወረወረ መጥቶ ቢሆን ዛሬ የፈረሰ ይሆን። ሚዲያው ላይ ያሉ ትምህርቶች እውነት መስሏችሁ ተፈታትኗችሁ ቢሆኑ ዛሬ ከሰማችሁ ቃል የተነሳ የተፈጠራችሁበት ዓላማ ማንነታችሁ ገብቷችሁ በብዙ ድል ከእግዚአብሔር ጋር እንድትኖሩ ይህ እውነት በሕይወታችሁ እንዲሰጥ እንጸልያለሁኝ። ፓስተር ዳኒ መጣና በዚህ ጉዳይ ላይ ይጸልይልናል። እንጸልያለን። ክብር ለእግዚአብሔር ይሁን። እስኪ እግዚአብሔርን እናከብር። ሃሌሉያ! ኦ ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት። ስለፈሰሰልን የእግዚአብሔር ቃል ክብር ለእግዚአብሔር ይሁን። ነፍስን ስለሚያድነው የእግዚአብሔር ቃል ወደ እውነት ሁሉ ስለሚመራው የእግዚአብሔር ቃል ስላልተሸቃቀጠው የእግዚአብሔር ቃል የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። መንፈስ ቅዱስ እናመሰግንሃለን። መልካሙ አስተማሪ መድረኩን ስለተቆጣጠርክ እናመሰግንሃለን። የከበረውን ቃልህን ስላፈሰስክልን እናመሰግንሃለን። እውነትን ታውቃላችሁ፣ እውነትም ደግሞ አርነትን ያወጣችኋል ተብሎ እንደተጻፈ የቃልህን እውነት የቃልህን እግዚአብሔር ሆይ ኃይልና ጉልበት በመካከላችን ስለገለጥ ጌታ መንፈስ ቅዱስ እናከብርሃለን፣ እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። ሁልጊዜ እንዲህ አይነቱን ጸጋ በመካከላችን ስለምትገልጥ እናመሰግንሃለን። ክብር ላንተ ይሁን፣ ክብር ላንተ ይሁን። እግዚአብሔር ሆይ ማንነታችንን እንድናይ እንደ ቃልህ የሆነውን እውነት እንድንረዳ በመንፈስህ ጉልበትና ኃይል በመንፈስህ ስልጣን እግዚአብሔር ሆይ የቃልህ እውነት ስለተገለጠ በዚህ መድረክ ላይ መንፈስ ቅዱስ ስለተናገር ስምህ ለዘላለም ብሩክ ይሁን። በእውነት ለዚህ ጌታ አሁንም እናከብራለን፣ እናከብረዋለን። ስሙ የተባረከ ይሁን። በመንፈሱ ጉልበት የፈሰሰ የእግዚአብሔር ቃል ሰዎችን የሚያድን የእግዚአብሔር ቃል ከተሳሳቱበት መንገድ የሚመልስ የእግዚአብሔር ቃል ሕይወትን የሚሰጥ የእግዚአብሔር ቃል ወደ እውነት ሁሉ የሚመራ የእግዚአብሔር ቃል የሚታደግ የሚያድን የእግዚአብሔር ቃል በመካከላችን ስለተገለጠ የእግዚአብሔር ስም ለዘላለም የተባረከ ይሁን። ጌታ መንፈስ ቅዱስ እናከብርሃለን፣ እናከብርሃለን። አሁንም ቃልህ የተለቀቀ እንዲሆን እኔ ጸልያለሁ። እንደተባለው እንደተነገረው በእግዚአብሔር ዕውቀት ላይ የሚነሳ ከፍ ያለ የሰው ሐሳብ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። በምድሪቱ ላይ የሰለጠነ ሰውን ወደ ሞት እየነዳ ያለ ብዙዎችን ያሳተ ያታለለ በጨለማ ያስቀመጠ የሥጋቸውን ፈቃድ እንዲፈጽሙ ያደረገ ከእግዚአብሔር እውነት እንዲሸሹ ያደረገ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። ቀኝ እጆቻችሁን አንሱ። የፈረሰ ይሁን። በጌታ በኢየሱስ ስም የፈረሰ ይሁን። ወጣቶቻችንን የበላ ሕዝባችንን የበላ የሥጋቸውን ፈቃድ እንዲፈጽሙ ያደረገ በመንፈስ ላይ እንዲነሳ ሥጋ በመንፈስ ላይ እንዲሰለጥን ያደረገ የሥጋ ፈቃድ የአጋንንት ትምህርት የጨለማው ትምህርት የዲያብሎስ ትምህርት
በጌታ በኢየሱስ ክርስቶስም የፈረሰ ይሁን። አሁን በሰው አይምሮ ላይ የሰለጠነ የተመታ ይሁን። በአየሩ ላይ የሰለጠነ የተመታ ይሁን። ሚዲያውን የተቆጣጠረ የተመታ ይሁን። በኢየሱስም የተመታ ይሁን። የሞኞችን ሴቶች ልቦች የሚያታልሉ ተብሎ በቃል እንደተጻፈ የብዙዎችን ሞኞች ልብ የሚያታልል የሥጋ ፈቃዳቸው እንዲከተሉ በኃጢአት የተሸነፉ በኃጢአት ውስጥ የተቀመጡትን የሚያበረታታ ወደ ሞት የሚነዳ የአጋንንትን ትምህርት የሚያሰራጭ ሚዲያውን የሞላ የጨለማ ጉልበት ዛሬ እንጸልያለን። በጌታ በኢየሱስ ስም የፈረሰ ይሁን። በዚህም ጉባኤ ውስጥ የገባ እንዲህ አይነት ትምህርት ቢኖር በኢየሱስ ስም ይፍረስ። እስቲ ይፍረስ በሉ ወገኖች ሆይ። የፈረሰ ይሁን በጌታ በኢየሱስ ክርስቶስ ስም። የፈረሰ ይሁን በጌታ በኢየሱስ ክርስቶስ ስም። አይምሮን ሁሉ ለክርስቶስ እንማርካለን። ለክርስቶስ እውነት የተማረከ ይሁን። በእግዚአብሔር ጽድቅ የተማረከ ይሁን። በእግዚአብሔር ቃል የተማረከ ይሁን። ለእግዚአብሔር ክብር የተማረከ ይሁን። መንፈስ ቅዱስ ከቃልህ ጋር በክብር አልፈ ሕዝብን ስለተናገርክ አመሰግንሃለሁ። አሁንም እንድትሰራን እጸልያለሁ። ጥያቄ የሆነ አጋንንት የሚደረድራቸው ከእግዚአብሔር እውነት ያልሆኑ የሥጋ የሆኑ የአጋንንት የሆኑ ሐሳቦች ሁሉ አሁን በኢየሱስ ስም የፈረሱ ይሁን። ክብር ላንተ ይሁን። ስላደረግ ስለሰራህ እናመሰግንሃለን። ቺን አጥቢያ ስለረዳህ እናመሰግንሃለን። ብዙዎችን በዚህ እውነት እንድትታደግ ደግሜ እለምንሃለሁ። ክብር ሁሉ በሰማይና በምድር ለዘላለም ላንተ ይሁን። ላንተ ክብር ይሁን። ላንተ ምስጋና ይሁን። ላንተ ውዳሴ ይሁን። ላንተ አምልኮ ይሁን። ላንተ ስግደት ይሁን። እውነትን የገለጥክልን በዚህ ክብር ያጨህን የከበርን ሰዎች ያደረገን ይህንን ደካማ ስጋችንን እንኳን ለክብር ያጨህ ስምህ ብሩክ ይሁን። እናከብርሃለን። አክብረን እንድንይዘው ደግሞ እርዳን። ባሪያህን ስለረዳኸው በእውነት አመሰግንሃለሁ። ቤቱ ይባረክ፣ ትዳሩ ይባረክ። የሰጠኸው የሆድ ፍሬ የተባረከ ይሁን። ባለቤቱ ትባረክ። እግዚአብሔር ሆይ ዘመን ሁሉ አገልግሎቱ የተባረከ ይሁን። በሚያስፈልገው ሁሉ እጅ ይዘርጋ። ይሄ እውነት ለምድር ሁሉ ይድረስ፣ ምድርን ሁሉ ይሸፍን፣ ብዙዎችን ከሞት ይታደግ ያድን። ይሄ ስለሆነ እናከብርሃለን፣ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም እንደገና ለጌታ ክብርን እንሰጣለን። ጌታ ኢየሱስ ክርስቶስ ይባርካችሁ። ዘመናችሁ የተባረከ ይሁን። ፕሮግራማችንን ጨርሰናል። በሰላም ሂዱ።